ሰላም ለእናንተ ይሁን ውድ ቤተሰቦች እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ዛሬም እንደተለመደው አንዲት ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ በማየትና ላይክ ሼር በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እርግጠኛ ነኝ ታተርፉበታላችሁ። ቻናሉን የምትጎዱት ነገር አይኖርም። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመጻፍ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ትምህርቴ ስገባ ቫውል ሳውንዶች ላይ ነን። እነዚህ ቫውል ሳውንድ የምንላቸው አናባቢዎች መጥተው እንዴት አድርገን እናነባቸዋለን፣ ምን አይነት ድምጽ ያወጣሉ የሚሉትን ነበር። ኤን አይተናል፣ ኢን አይተናል፣ አይን አይተናል፣ ኦን በሁለት ቪዲዮ አይተናታል። ስለዚህ ገብታችሁ ቻናላችን ላይ እሱን ማየት ትችላላችሁ። ዛሬ ይህ ቪዲዮ የደረሳችሁ ማለት ነው። ዛሬ ማንን የተመጣ አካላችሁ ደግሞ ቫውል ሳውንድ ዩ የምትል ድምጽ ይዤ መጥቻለሁ። ሶ ይቺ ዩ እንዴት አድርገን እናነባታለን፣ ምን አይነት ድምጽ ታወጣለች፣ መቼስ ይህን አይነት ድምጽ ታወጣለች የሚሉትን በሰፊው እናያለን። በድጋሚ አብራችሁን ቆዩ። ሶ የመጀመሪያው ምንድነው? ዩ መጣ። አንደኛ እንደ እ የምትነበብበት፣ ሁለተኛ እንደ ዩ የምትነበብበት ሁለት ድምጽ ይዤ መጥቻለሁ። ለቀጣይ ደግሞ አሁንም እንደ ኡ የምትነበብበትና እንደ እ የምትነበብበት ድጋሚ ሁለት ድምጽ ይኖራል። እሱን ላይ ቀጣይ እሰራላችኋለሁ። ሶ ዛሬ ሁለት ድምጾችን እናያለን። እ እና ዩ ሲሆን ያ ማለት እንደ ዩ ስትነበብና እንደ እ ስትነበብ ይሄ ድምጹ ምንድነው የሚሆነው? ሾርት እና ሎንግ ነው የምንለው። የዚህን እንደ እ ሲነበብ ሾርት እንለዋለን፣ እንደ ዩ ሲነበብ ደግሞ ሎንግ እንለዋለን ማለት ነው። ሶ መቼ ነው እንደ እ የምትነበብ ካልን የመጀመሪያው ምንድነው? በሁለት ተነባቢ መካከል እንደተለመደው በሁለት ተነባቢ መካከል ከመጣች ነው። ሁለተኛው ደግሞ ከኋላዋ ሁለት ተነባቢ ተከትሏት ከመጣ እንደ እ ትነበባለች። ሶ እዚህ ላይ ምሳሌ ብናይ ኤስ አለ፣ ዩ አለ፣ ኤን አለ። ኤስ ተነባቢ ነው፣ ዩ አናባቢ ነው፣ ኤን ደግሞ ተነባቢ ነው። ስለዚህ ዩ አናባቢ ነው፣ ከሁለት ተነባቢ ነው መካከል ነው የመጣ። እ ነው የምንለው ሰን ነው እንጂ ሱ አንለውም። ዩ እንደ ኡ ወይም እንደ ዩ አይነበብም። ሱ አንለውም። ሰን ነው የምንል። ፀሐይ ስንል ሰን። ስለዚህ ዩን እንደ ማን አነበብናት? እንደ አ አነበብናት። ድምጿን ፎኔክስ ወይም ሾርት ሳውንድ እንላታለን። እንዲሁም በሁለት ተነባቢ መካከል ስትመጣ በዚህ መንገድ እናነባታለን ማለት ነው። ፍን ፈን ነው፣ ፉን አይደል። ፈን ወይም ፊው አይሆንም። ፈን ነው የምንለው። ደስታ ስንል ወይም ጥሩ ስንል ፈን እንላለን ማለት ነው። ይሁን እንደማናነበብ ነው፣ እንደ አነበብ ነው። ሾርት አደረግ ነው ወይም ፎኔክሱን በፎኔክሱ አነበብ ነው ማለት ነው። ካፕ ካፕ እንላለን። ካፕ። ስለዚህ ይሁን እንደማናነበብ ነው ማለት ነው፣ እንደ አነበብ ነው ማለት ነው። ካፕ ኩባያ ስንል ከት ከት አ ነው የምትሆን። ዩ አ ነው የምትሆን። ከት መቁረጥ ስንል ከት። መድ ሞድ አይደለም ወይም ሙድ አይደለም፣ መድ ነው የምንለው። መድ። ስለዚህ መድ ስንል ደግሞ ምን ማለታችን ነው? ጭቃ ስንል መድ እንላለን። ይሁን ግን እንደ እናነበዋለን ማለት ነው። ልንች ሲና ኤች ኮንሶናንት ዲግራፍ ናቸው። ሲና ኤች ች እንላቸዋለን። ላንች ለንች እንላለን። ምሳ ስንል ለንች እንላለን። ሶ ከዚህ ላይ ስድስቱ ላይም ስናያት ዩ መታለች፣ ግን እንደማን ነው የምትነበበው? እንደ እ ነው የምትነበበው። ከሁለት ተነባቢ መካከል ስትመጣ ስለመጣች ማለት ነው። ሁሎችም ላይ ስምናያቸው ከሁለት ተነባቢ መካከል ስለመጣች እንደ እ ትነበባለች፣ ሾርት ትሆናለች፣ አሊያም ደግሞ ፎኔክስ እንላታለን ማለት ነው። ወደ ቀጣይ ድምጿ ከመሄዳችን በፊት ማንበብ መጻፍ የማትችሉ ግን የምትፈልጉ እንዲሁም ማሻሻል የምትችሉ ስክሪን ላይ በተቀመጠው ስልክ በቀጥታም ይሁን በሶሻል ሚዲያ በኢሞ በቴሌግራም እንዲሁም በዋትሳፕ ብትደውሉ ታገኙናላችሁ። እያስጠናናችሁ ቶሎ ውጤታማ ትሆናላችሁ ማለት ነው። ወደ ቀጣይ ድምጻችን ስንድ ቀጣይ ድምጻችን ደግሞ ማን ነው ከተባለ ዩ መጦ እንደ ዩ የሚነበብበት ነው። ዩ መጦ እንደ ዩ የሚነበብበት ነው። አንደኛ ዩ መጦ ከዛ ከዩ ቀጥሎ ኤስ ከመጣ፣ ኤን ከመጣ፣ ሰምታይምስ ኤም ከመጣ፣ እንዲሁም ደግሞ ቲ ከመጣ ኤስ ኤን ቲ ከመጣ እና ሰምታይምስ ኤምም ከመጣ እንደ ዩ እናነባለን ማለት ነው። እዚህ ላይ በሙሉ አሁን ዩ ከመጣች እንደ ዩ ነው የምናነባት። እዚህ ላይ ዩ ለምሳሌ የመጀመሪያው ዩ አለ፣ ኤስ አለ፣ ኤ አለ። ስለዚህ ኤስ ነው ተከትሎት የመጣ። ስለዚህ ዩ ውዝ እንለዋለን። ኤስ ደግሞ ከኢና ከዩ መካከል ስለመጣች ዝ ትሆናለች። ዩዝ እንላለን። ዩዝ ጥቅም አገልግሎት ስንል ዩዝ እንላለን ማለት ነው። ሁለተኛ ዩ ነው የምንለው ኤን ስለተከተለው
ዩኒት 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 ምዕራፍ ስንል ዩኒት እንላለን። ስለዚህ ዩ እንደማን ነው? እንደ ዩ ነው የሚነበብ ማለት ነው። ሚዩዚክ ሚውዚክ ነው፣ ሙዚክ አይደለም። ሚዩ ነው የምንለው። ሚውዚክ ዩ የሚለው ድምፅ መምጣት አለበት። ሚዩ ነው የምንለው። ሚውዚክ እንላለን። ሙዚቃ ስንል ሚውዚክ እንላለን። ዩ የሚለው ድምፅ ይመጣል። ሂውማን ሂውማን የሰው ልጅ ስንል ወይም ሰው ስንል ሂውማን እንላለን ማለት ነው። እዚህ ላይ አሁን ቲን የተከተላት ፊው እንላለን። ነገር ግን ቲን ደግሞ ዩ ተከትሏት ከመጣ ቸ ይሆናል ማለት ነው። ዩን ደግሞ ቲ ሲከተላት ዩ እንደማን ትሆናለች? እንደ ዩ ትሆናለች። እሺ ፊው ነው የምንለው። ቸ ፊውቸር እንላለን ማለት ነው። ፊውቸር ከዛ የመጨረሻውን ብናየው ቢዩ ይኸው እዚህ ላይ ያለች ዩ እና ቲ አንድ ላይ መጣው ቲ ነው የተከተላት። ስለዚህ ዩ እንልና ቢዩቲ እንላለን ማለት ነው። ቢዩቲ እንላለን። ቢዩቲ ስንል ውበት ማለታችን ነው። ፊውቸር ስንል ደግሞ ለቀጣይ ወይም ነገ ስንል ፊውቸር እንላለን። ይሄ ታይም ነው። ፊውቸር እንላለን ማለት ነው። ስለዚህ ዩ ሁለቶች ድምጾች እኔ ይመስላሉ። እንደ እና እንደ ዩ ሲነበቡ፣ ለቀጣይ ደግሞ እንደ አሁንም የምትነበብበት ሌላ መንገድ አለ። እሱንና እንደ ኦ የምትነበብበት ሶስተኛ ድምጽ ይኖራል። እሱን ይዤላችሁ እመጣለሁ። ዛሬ ግን እስከ ሰዓት ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። መማር ብትፈልጉ ስክሪን ላይ በተቀመጠው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታ በመደወል መማር ትችላላችሁ። ቶሎ ትበቃላችሁ ማለት ነው። በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።